አድራጊ ማለት ነው። ይቅርታ ቅኔ አድራጊ ተገዢ ነው ለድጓው። እንደ ቅኔ መምህሮኝ ለድጓ መምህር እንዴት እገዛለሁ ብሎ እንዳይሆን እንጂ ለድጓ መምህራን ተገዢ ነው። ምክንያቱም ድጓው ምዕራፉ ካልተባለ ቅኔ መምህሩ መግባት አይችልም አይደለ? ትክክል ነው። ተገዥነቱን ለማሳየት ነው። የምስጢር አዘሉን አመጣጡን ለማሳየት ነው። እኔም እንደው የተጠቀምኩት ተገዥ የሚል ሐሳብ ስላነሱ ነው። የቅኔ መምህራን የድጓው መምህር በሚሉት ነገር ይገዛሉ አይደለ? ራሳቸውንም ለእግዚአብሔር ያስገዛሉ፣ ራሳቸውንም ለሚቀርበው ማህሌትና ምስጋና ያስገዙ ናቸው ለማለት ነው። በትክክል እሱ ነው። ራሳቸውን ምስጢራቸውን ራሳቸውን ብቻ ምስጢራቸውን የሚናገሩትን ነገር የሚቀኙትን ነገር ሐሳባቸውን ሁሉ ለእግዚአብሔር በቅኔ ይገልጹታል። መገዛታቸውን ለእግዚአብሔር መገዛታቸውን ይገልጹታል። ለሰው ያላቸውን ክብር፣ ለማህሌቱ ያላቸውን፣ ለሊቃውንቱ ያላቸውን ክብር፣ ለቅዳሴው ለስጋው ለደሙ ያላቸውን ክብር፣ ለወንጌል ያላቸውን ክብር መገዛታቸውን ለእግዚአብሔር ለሰውም ያላቸውን አክብሮትና መገዛት የሚገልጡበት ነው። መወድስ ይደረጋል፣ ዋዜማ ይደረጋል፣ ዘይዜ ይደረጋል፣ ሙሉ ቅኔ ይደረጋል። ጠዋትም ጣና ሞገር ዋላል ሙሉ ቅኔ ይደረጋል ማለት ይቻላል። ያው ከሁለት ቅኔዎች በቀር ዛምላኬና ስላሴ ብቻ ነው የማይደረገው። በአብይ ጾም ሙሉ ቅኔ ይደረጋል። ሙሉ ቅኔ መደረጉ ምስጢሩ ምን ይሆናል? ሙሉ ቅኔ መደረጉ ከዚያውም ደግሞ መምህራን አይደለም የሚያደርገው፣ የተወሰነ ሰው ነው የሚያደርገው አይደል? እንደመጎሰኑ ተወስኗል ማለት ነው። ሙሉ ቅኔ እንደመደረጉ ምላቱም አልለቀቀም ማለት ነው አይደል? ትክክል። ከአብ ከመንፈስ ቅዱስ ጋራ በዘባነ ኪሎ ይሰለሳል ይቀደሳል አይደል? ይቀደሳል። አዎ ይሰለሳል ይቀደሳል። አዎ በዚህ ደግሞ እንደኛ ባጭር ሞመት በጠባብ ተወስኖ በገዳመ ቆሮንቶስ ይጾማል ይጸልያል ማለት ነው። አዎ ያንን ምስጢር መግለጽ ነው። ሁለቱ ቅኔዎቹ መቅረታቸው እንግዲህ ጌታችን ዘንበል ኃጢአት ባሕቲት አይደለም እንዴ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ አድማጭ ተመልካቾቻችን ዛሬ ከመምህር መዓዛ ጋራ እንገኛለን። ክቡር እንግዳችን መምህር መዓዛን ዛሬ የጋበዝናቸው በቅኔ ዙሪያ ልንጠይቃቸው ነው። መምህር መዓዛ የቅኔ የጎንጂ ቅኔና የዋድላ ቅኔ ባለሙያ እንዲሁም የአዲስ ኪዳን ትርጓሜ መምህር ናቸው። እሳቸውን አንድ ሶስት ጥያቄዎችን እንጠይቃቸዋለን። ስለ ቅኔ ነው የምንጠይቃቸው። እሱን ጥያቄ እሳቸው በሚገባ ይመልሱልናል። ውድ አድማጮቻችን እንድትከታተሉን እያሳሰብን ወደ መምህራችን ወስዳችኋለሁ። መምህራችን እስኪ ለአድማጭ ተመልካቾቻችን ማንነትዎትን እስኪ ይግለጹላቸው። መልካም። ስሜ መምህር መዓዛ እባላለሁ። የመጻሕፍት ሐዲሳትና የቅኔ መምህር ነኝ። እሺ እኔ ተማዛ ስለ ቅኔ ነው የምጠይቀውት ዛሬ። ቅኔ በአብይ ጾም ቅኔ ይደረጋልና ከሌላው ጊዜ በተለየ ለምሳሌ በሌላው ጊዜ ጣና ሞገር ክብሪቲ ነው ብዙ ጊዜ የተለመደው። በዋዜማም ከሆነ ዋዜማ ስላሴ ነው የተለመደውና ወይም ደግሞ በሌላ ሰባተ ነግም ከሆነ ደግሞ የተለመዱ አርያም በሚውልበት ጊዜ ከሆነ የተለያዩ ቅኔዎች አሉ። ስላሴ፣ ጉባኤ ቃና፣ ዛምላኬ እንዲህ አይነት ነገር ነው። ግን በአብይ ጾም የሚደረገው ግን ከዚህ የተለየ ነውና በአብይ ጾም ቅኔ የሚደረግበት ምክንያቱ ምንድን ሊሆን ይችላል? ለአድማጭ ተመልካቾቻችን ያብራሩልን። መልካም። በዚህ በጌታችን ኢየሱስ ክርስቶስ ጾም ወቅት የምንቀኛቸው ቅኔዎች እንግዲህ ከሌሎች በተለየ ሊያደርጋቸው የሚችለው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያው ከሰማየ ሰማያት መውረዱን ከድንግል ማርያም መወለዱን በእደ ዮሐንስ በማየ ዮርዳኖስ ተጠምቆ ዕለቱን ሳይውል ሳያድር ወደ ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት የመጾሙን ምስጢር የምንናገርበት የምናድንቅበት ሰው የመሆኑን ምስጢር የምንገልጥበት ነው። ከዚህ አንጻር የተነሳ ነው የተለየ ሊያደርገው የሚችለው ወቅት። ጾም ውስጥስ ሙሉ ቅኔ መደረጉ ከሰማየ ሰማያት ከመውረዱ ጋር የተገናኘ አሁን እንዳሉን የኢየሱስ ክርስቶስ ጾም ከመሆኑ የተገናኘ ነው የሚደረገው? ለምሳሌ ቅድም ያነሳዋቸው አሉ
መወድስ ይደረጋል፣ ይደረጋል፣ ዋዜማ ይደረጋል፣ ዘይዜ ይደረጋል፣ ሙሉ ቅኔ ይደረጋል። ጠዋትም ጣና ሞገር ዋላ ሙሉ ቅኔ ይደረጋል ማለት ይቻላል። ያው ከሁለት ቅኔዎች በቀር ዛምላኬ እና ስላሴ ብቻ ነው የማይደረገው። በአብይ ጾም ሙሉ ቅኔ ይደረጋል። ሙሉ ቅኔ መደረጉ ምስጢሩ ምን ይሆናል? ያው ቅድም እንዳልኩት እኮ ነው። አሁን ቅኔ የምንቀኘው ምስጢር ከሆነ ሰው የመሆኑን ምስጢር ነው የምንገልጽበት በቅኔው። ከሌሎች በተለየ ሊያደርገው የሚችለው ደግሞ በዚህ ወቅት እንግዲህ ሊቃውንቱ መድበው እግዚአብሔር አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረጋቸው የሥራ ታምራት መደቦች አሉ። ያደረጋቸው የሰራቸው ታምራዊ ስራዎች አሉ። እሱንን እየገለጥ እያደነቅ የምናመሰግንበት ነው በዚህ ጉዳይ ላይ። መልካም የኔታ። ስለዚህ ሙሉ ቅኔ መደረጉ ከዚያውም ደግሞ መምህራን አይደለም የሚያደርገው፣ የተወሰነ ሰው ነው የሚያደርገው አይደል? እንደመጎሰኑ ተወስኗል ማለት ነው። ሙሉ ቅኔ እንደመደረጉ ምላቱም አልለቀቀም ማለት ነው አይደል? ትክክል። ከአብ ከመንፈስ ቅዱስ ጋር በዘባነ ኪሎ ይሰለሳል ይቀደሳል አይደል? ይቀደሳል። አዎ ይሰለሳል ይቀደሳል። አዎ። በዚህ ደግሞ እንደኛ ባጭር ሞመት በጠባብ ተወስኖ በገዳመ ቆሮንቶስ ይጾማል ይጸልያል ማለት ነው። አዎ ያንን ምስጢር መግለጽ ነው። ሁለቱ ቅኔዎቹ መቅረታቸው እንግዲህ ጌታችን ዘንበል ኃጢአት ባይቴት አይደለም እንዴ? አዎ በዛ ምሳሌም መያዝ ይቻላል። ያው ግን ወደዛ ግድም የሚሄድ ይመስለኛል ብዬ እንትን አልለውም። ራሱን የቻለ ሊቃውንቱ መድቦ በስብሐተ ነክ የሚያደርሷቸው ጊዜያቶች አሉ። አሁን ስላሴ በአደራረስ በአርያም ጊዜ ነው የሚደረገው። ይሄኛው ደግሞ በስብሐተ ነክ የሚጠቀሙበታል እና በዛም አልፎ ደግሞ በዘጠኙ በዓላት ጊዜ የዛን ጊዜ የሚጠቀሙታል ሊቃውንቱ። በዛን ጊዜ ባለቅኔው ያደርጋል። ያንን በድጓ የተባሉ ነው የሚሄደው። በድጓው ነው የሚሄደው። በድጓው የተባለ በዛ ነው ቅኔው አብሮ የሚራመደው የሚጓዘው። መልካም እሺ ጌታ። እንግዲህ አንደኛው ጥያቄያችን በአብይ ጾም ቅኔ ለምን እንቀኛለን የሚል ነበረ። እሱን መምህራችን በሚገባ መልሰውልናል። ሁለተኛው ጥያቄያችን በአብይ ጾም ውስጥ የሚደረጉ ቅኔዎች ምን ምን ናቸው? የቅኔዎቹ ስሞች ያው እንግዲህ ጉባኤ ቃና ነው የሚበዙ ይደረጋል። ዋዜማ ያው አጭር ዋዜማና ያው ረጅም ዋዜማ የሚያደርጉበት አሉ። ያው በጎንደር የተባለ ባላምስቱን ያደርጋሉ። በዚህ በድጓው የተባለ ደግሞ አጭሯን ዋዜማ ይጠቀማሉ። ከዛ ከፍ ስንልም ደግሞ ዘይዜን ነው የምናገኘው። ዘይዜን በተመሳሳይ ባለ 3 ቤትና ባለ 2 ቤት አለች። ባለ 3ቷን ቤት ያው እንደ ሊቃውንት በራሳቸው የተባለ 3ቷን ነው የሚጠቀሙት። ባለ 3ቷን ስንኝ ቤቷን በእኛ ማለትም በቅዱስ ያሬድ ድርሰት ድጓ የተባለ ደግሞ ባለ 2 ቤቷ ትደረጋለች። ከዚህ በዘለለ ያው አፍታሊተ ኩልክሙ ነው። ኩልክሙም ያው በጎንደር ሊቃውንት አጭሯን ወድስ ባለ 2 ቤቷን ነው የሚቀኟት የሚያደርጓት። ረጅሙን ደግሞ በቅዱስ ያሬድ ድርሰት የተባለ መሰረት እንደየ አጥቢያቸው እንደየ ሊቃውንቱ የተባላቸው ረጅሙ ወድስ ባለ 9ኙን ቤት ይጠቀሙታል ማለት ነው። መልካም። ሶስተኛው ጥያቄያችን ቅኔ ምንድነው የሚል ጥያቄ ነው የምናነሳ። አይነታ እንዴ ቅኔ ምንድነው? አሁን በአብይ ጾም ተደረገ ይሄ አይነት ቅኔም ተደረገ እንደ ጠቅላላ ቅኔ የሚለው ምንድነው ሐሳቡ? ምንነቱ እንግዲህ ቅኔ ስንገልጸው አዲስ ድርሰት ምስጋና ነው። ሊቃውንት ከአእምሯቸው እያነቁ ከልባቸው እያመነጩ በአንደበታቸው የሚናገሩት ለእግዚአብሔር የሚያቀርቡት ያ አዲስ ድርሰት ምስጋና ነው። የቅኔ ምንነቱ ይሄ ነው፣ ምስጋናነት አለው። ነብዩ እግዚአብሔር ቅዱስ ዳዊትም እንደተናገረው በመዝሙር 97 ላይ ሰብሖ ለእግዚአብሔር ሰብዓተ ሐዲሰ እስመ መንክር ግብሩ ለእግዚአብሔር ግብረ እግዚአብሔር፣ እግዚአብሔር ስራው ድንቅ ነውና በአዲስ ምስጋና በአዲስ ድርሰት እግዚአብሔርን አመስግኑት እያለ የምናገኘው የመዝሙር ክፍል አለ። ከዚያ አንፃር ባለቅኔው አርቆ ሚስጥሩን ሰምና ወርቁን አድላድሎ ከአእምሮ እያነቃ ከልብ እያመነጨ በአንደበቱ ለእግዚአብሔር የሚያቀርበው ምስጋና ከመሆኑ የተነሳ ያው ምስጋና ተብሎ ይገለጣል። አንደኛው መሰረታዊ ነገሩ ይሄ ነው። ሁለተኛው ግን ያው መገዛት ተብሎ ነው የሚተረጎመው። ቀኔ የገዛ ከሚለው የግስ ቃል የወጣ ጥሬ ዘር ከመሆኑ የተነሳ መገዛት የሚል ነገር አለው።
ለእግዚአብሔር መገዛት ዋሳተ አፍአን ዋሳተ ውስጥን ለህሊና አስገዝቶ ለእግዚአብሔር መገዛት። ስለዚህ ይህ ከሆነ ቅኔ መገዛት ነው። ምስጋናነት አለው፣ ተገዥነት አለው። ከዚህ በዘላ ሐዋርያው ቅዱስ ጳውሎስም ለገላትያ ህዝቦች በጻፈው መልእክት ምዕራፍ 5 ቁጥር 1 ላይ እንደገለጸው ቁሙ እንከ ከእንግዲህ ወዲህ ጽኑ ጸንታችሁ በወንጌል ኑሩ ወይተወሩ ዳግመ ውስተ አርዑተ ቅኔ ለኦሪት ለኃጢአት በሚያስገዛ ግብር አትኑሩ፣ ኃጢአት ለኦሪት ወደሚያስገዛ ግብርም አትሂዱ ሲል እናገኘዋለን። ይሄ በዚህን ጊዜ እናስታውሰው ሐዋርያው ቅዱስ ጳውሎስም እያስታወሰ የአዳም አባታችን ውድቀት እያስታወሰ ነው ለገላትያ ህዝቦች እየተናገረ የነበረው። ድጋሜ ወደ ባርነት ከገባችሁ እንግዲህ በኃጢአት ውስጥ ትኖራላችሁ እያለ ነው። ንስሐ ካልገቡ ስጋው ደግሞ መቀበል ካልቻሉ ለእግዚአብሔር መገዛት ካልቻሉ ያው እንግዲህ ወደ ቀደመ ውርደታቸው እንደሚመለሱ ነው ሐዋርያው ቅዱስ ጳውሎስ እየገለጸ ያለውና ቅኔ የሚለው ያው መገዛት የሚልን ነገር ይዞታል። መገዛት የሚሉ ሁለት መሰረታዊ ነገሮች አሉት ማለት ነው። ስለዚህ መገዛት ስለሆነ ነው ከድጓው ምዕራፉ ከተባለ በኋላ ቅኔው የሚደረገው። ቅኔ ለድጓ ተገዥ ነው ማለት ነው። ለማህሌት ተገዥ ነው፣ ለቅዳሴ ተገዥ ነው ማለት ነው። ከቅዳሴ በኋላም ስጋውን ደግሞ እንደማቀበል ወደ ድርገት ሲወርድ ነው ጣነ ሞገሩ የሚደረገውና እርሶት እንዳሉት የምስጢራት ሁሉ መገዣና ወይም ደግሞ ለምስጢራት ሁሉ የተገዛ ነው ማለት ነው አይደል? በዚህ አነጋገር ምንገዛው እኛ ራሳችን ነው፣ ቅኔው ሳይሆን። ቅኔው አይገዛም። ትርጉሙንና ምንነቱን ነው የገለጽኩት ግዛት ብዬ እና ምንገዛው እኛ ሰዎቹ ነን። ወደ ኃጢአት ባርነት ባለመመለስ በተለያዩ የኃጢአት ትንሽ የለውም አይደል የሚባለው። ስለዚህ ጥቃቅን ኃጢአቶችን ሊሆኑ ይችላሉ። እግዚአብሔር ሊያስከፋ ሊያስቀይም ወደሚችል ስራ ለመሄድ ለእግዚአብሔር የምንገዛው ተገዥነታችን የሚገልጸው አንደኛው ቅኔው ነው ራሱ ነው እንጂ ቅኔው ምን እንዴት እንትን ይላል? አይ ቅኔ አድራጊ ማለት ነው። ይቅርታ ቅኔ አድራጊ ተገዥ ነው ለድጓ እንደ ቅኔ መምህሮኝ ለድጓ መምህር እንዴት እገዛለሁ ብሎ እንዳይሆን እንጂ ለቅኔ ለድጓ መምህራን ተገዥ ነው። ምክንያቱም ድጓው ምዕራፉ ካልተባለ ቅኔ መምህሩ መግባት አይችልም አይደለ? ትክክል ነው። ተገዥነቱን ለማሳየት ነው። የምስጢር አዘሉን አመጣጡን ለማሳየት ነው። እኔም እንደው የተጠቀምኩት ተገዥ የሚል ሐሳብ ስላነሱ ነው። የቅኔ መምህራን የድጓው መምህር በሚሉት ነገር ይገዛሉ አይደለ? ራሳቸውንም ለእግዚአብሔር ያስገዛሉ፣ ራሳቸውንም ለሚቀርበው ማህሌትና ምስጋና ያስገዙ ናቸው ለማለት ነው። በትክክል እሱ ነው። ራሳቸውን ምስጢራቸውን ራሳቸውን ብቻ ምስጢራቸውን የሚናገሩትን ነገር የሚቀኙትን ነገር ሐሳባቸውን ሁሉ ለእግዚአብሔር በቅኔ ይገልጹታል። መገዛታቸውን ለእግዚአብሔር መገዛታቸውን ይገልጹታል። ለሰው ያላቸውን ክብር፣ ለማህሌቱ ያላቸውን፣ ለሊቃውንቱ ያላቸውን ክብር፣ ለቅዳሴው ለስጋው ለደሙ ያላቸውን ክብር፣ ለወንጌል ያላቸውን ክብር መገዛታቸውን ለእግዚአብሔር ለሰውም ያላቸውን አክብሮትና መገዛት የሚገልጡበት ነው። አድማጮቻችን እንግዲህ 3 ጥያቄዎችን ያነሳን 3 ጥያቄዎቻችንን በዚህ መልኩ ጨርሰናል ማለት ነው። ቃለ ሕይወት ያሰማልን መምህራችን።